እሺ የእግዚአብሔር ስም የተመሰገነ ይሁን። የመሪጌታን ስሰማ በጣም እንደገና ልቤ እንትን እያለ ስለነበረ እግዚአብሔር ይመስገን። እንግዲህ አሁን ለሚመለከት ለየትኛውም ሰው ግልጽ ነው ጉዳዩ። ብዙ ትችቶች ይቀርባሉ። ገንዘብ ፍለጋ እንደተኬደ ደግሞም እንዲሁ የስተት ትምህርት እንደሆነ ለማሳየት ይሞከራል። አሁን የቆምንበትን መንገድ ግን እውነታው ይሄ ነው። አሁን ቤተክርስቲያኒቷን እንደጠላን ስለሚታሰብ እንደዛ ይታሰባልና ቤተክርስቲያኒቷን የምንወድ ከአብራኳ የተገኘን ልጆች ነን፣ የቤተክርስቲያን ልጆች ነን። ይሄንን በየትኛውም መንገድ መፈተሽ ይቻላል። ጉዳዩ የእግዚአብሔር ቃል እውነት ሆኖብን ነው ማለት ከእግዚአብሔር የተነሳ እና ከቃሉ እውነት የተነሳ እዚህ ላይ መወገን ስላለብን ለእግዚአብሔር እውነት መወገን ስላለብን ነው ይሄ የሆነው እንጂ ማህበረሰቡን ጠልተነው ያደግንበትን ባህል ጠልተነው እንደዛ ሆነን አይደለም። ሌላ አዲስ ስርዓት ናፍቀን አይደለም። ግን የእግዚአብሔር ይበልጣል ሁሌም እና ቤተክርስቲያኒቱም የክርስቶስ ናት። የክርስቶስ ከሆነች ለክርስቶስ በአግባቡ እንደሚገባው መሞሸር ይጠበቅባታል እና ሲነሳ ከዛ ተነስቼ እንዲሁ ለማንሳት ነውና ወደ አነሳው ጥያቄ ስመለስ እንግዲህ መጽሐፉ ከገባኝ በኋላ ይሄንን እውነት ከተረዳው በኋላ ሌሎች መጽሐፍቶችንም ለማንበብ ሞክሬያለሁ። በነበረኝ 4 ዓመት ቆይታ በቅድስት ሥላሴ መንፈሳዊ ኮሌጅ ያው በዲግሪ ነው እዛ የተመረኩት። አዳሪ ሆኜ ከሀገረ ስብከት ተልኬ በቤተክርስቲያኑ በጀት ነው የተማርኩት። እዛው ቤተክርስቲያኒቷን ያስተማረችኝ እና ከተመረኩ በኋላ እንግዲህ ወደ ሀገረ ስብከት የተመለስኩ ቴፒ የሚባል ስፍራ ነው የነበርኩት። እኔ የሚዛን ተፈሪ ልጅ ነኝ፣ ሚዛን አማን ማለት ነው። እና ቴፒ የ4 አድባራት አሉ። የዛ ስብከተ ወንጌል ኃላፊ ሆኜ በብፁዕ አቡነ ሕዝቅኤል ማህተምና ፊርማ እንዲሁም ደግሞ በቅዱስ ፓትርያርኩ መመሪያ መሰረት ወደዛ ተላኩኛ። እያንዳንዱ ደቀ መዝሙር በሳቸው ማህተም ነው የሚሸኘው። ከዛ ወደዛ ሄድን ማለት ነው እና እዛ ከሄድኩ በኋላ እንግዲህ ወዲያው የገጠመኝ በእርግጥ እዛ ግቢ ውስጥ እያለሁኝ መጽሐፍቶችን የማንበብ የእግዚአብሔርን ቃል የማየት እንደዚህ ነገሮች ላይ በደንብ የማየት ጉዳይ ስለነበረ ፍረጃዎች ነበሩ። ውስጥም እያለን የበራለት ያልበራለት የሚባል ቡድን እንዲመሰረት ሆነዋል እና ትምህርት ቤት ውስጥም ክላስ ውስጥም በምንጠይቃቸው ጥያቄዎች በምናሳያቸው ነገሮች አንድ ማህበር አለ። ያው የምናውቀው ማህበረ ቅዱሳን የሚባል አንድ ቲም አለ በቤተክርስቲያኒት ውስጥ የሚታወቅ እና ክትትል ለማድረግ ይሞክራል። እንትን ፎከስ ማድረግ ያለበትን ኤሪያ ያለየ ማህበር ብዬ ነው ማስቡ። ቢቻልና ቢሆን እንደ ግዝፈቱ እንደ ትልቅነቱ ብዙ ለቤተክርስቲያን የሚጠቅም ነገር መስራት የሚችል ተቋም ነበረ። ግን አልሆነም፣ ያው አልታደለም እና በቲም እንደዛ የመፈረጅ ጉዳይ ነበረ። በኋላም ተከሰን ነበረ። ሊቃውንት ጉባኤ ሄዶ ነበረ ጉዳያችን። ያው መጽሐፍቶችን እንሰጣለን፣ ይሄም መጽሐፍ ማለት ነው። እኔ ከዛ በኋላ ማስታውሰው ላይብረሪ ውስጥ ሁሉ ነበረ። እዛው ቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ ላይብረሪ ውስጥ ተቀምጦ በኩፖን ወስድ ነበር፣ ያው በእንትን አድርገን ማለት ነው። እና እንዴት እንደገባ አላውቅም፣ ግን መጽሐፍቶቹ እዛ ነበሩ። ያው እሱ ብቻ ሳይሆን ብዙ መጽሐፍቶች ያው ላይብረሪ ውስጥ ይኖራሉ። እና በኋላ ላይ እኛም ተከሰስን። አንድ ክስ ገጠመኝ። ቦሌ ሚካኤል አንድ ማታ እንደዚህ አዳሪ ተማሪዎች ነበሩ፣ የሰንበት ተማሪዎች። እነሱን ትምህርት እንዳስተምር እጄ ቀርጸውኛል። ሴታፕ ተሰርቶ ነበር የሄድኩት። ቀረጹኝ። ከዛ ለትምህርት ቤቱ አቀረቡ። ትምህርት ቤቱ
ወደ 40 ምናምን 10 ምናምን ክስ የአጠቃላያችን ነው 10 ተማሪዎች ስለሆነ ወደ 40 ክስ ቀረበ እና በኋላ ትምህርት ቤቱ መፍታት አልቻለም። ወደ ሊቃውንት ጉባኤ ሄደ። ሊቃውንት ጉባኤ ቀረብን። ያው የመጨረሻ ማስጠንቀቂያ ተሰጠን። እዛም እንድንናገር ተደረግን። እምነታችሁን መስክሩ ተባል። ያው እኛ የኒቅያን የቁስጥንጥንያንና የኤፌሶንን ጉባኤ እናምናለን እንቀበላለን እና ጸሎተ ሃይማኖትም በግልጽ ተናገርን አልን ማለት ነው። ጸሎተ ሃይማኖት ነአምን በአሐዱ አምላክ ብለን እስከ መጨረሻው ተናገርን፣ መሰከርን። ያም ብቻ ሳይሆን አመክንዮ ዘሐዋርያትን በቅዳሴ መሃል የምንለውን እሱንም አለ። ይሄ ነው እምነታችን። ከጥንት አባቶቻችን የተቀበልነው እምነት መጽሐፋዊ እውነት ይሄ ነው። ከዚህ የተለየ እምነት የለንም ማለት። በኋላ ላይ በመጨረሻ ማስጠንቀቂያ ተመረቅን። እንደተመረኩኝ ሄድኩኝ እና ይሄን ክስ የሰሙ ያወቁ በዛ አካባቢ የነበሩ ደግሞ እየመጣ ነው ተባለላቸው ተደውለው። እኔ በእርግጥ ስመላለስ 4 ዓመት ስመላለስ መጽሐፍቶቹን ይህን እነዚህ የተቀበረ መክሊት መጽሐፍ የመውሰድ ለወንድሞች የመስጠት ለዲያቆናት የመስጠት ሌሎችንም የመስጠት እድል ነበረኝ። ሰጥቻለሁ። እየቀደስኩም እያገለገልኩም ሰጥ ነበር፣ እየሰበኩም ያንን አድል ነበር እና በኋላ ላይ ከኔ ጋራ እንግዲህ ይህን ነገር ክትትል ያደርጉ ስለነበረ ቴፒ እኔን ለመግደል ትንሽ ሙከራ አደረጉ። እዛ አካባቢ ያኔ ግጭት ነበረ እንደንትን እና እንደ ሴታፕ እየተሰራ እንደነበረ ገባኝ። ከዛ ወጣሁኝ ማለት ነው። ወደ ሚዛን ተመለስኩኝ። ሚዛን ሀገረ ስብከቱ ያለበት ቦታ ነው። እዛ እንደደረስኩኝ ያው እኔ ሰጣቸው የነበሩ መጽሐፍቶች በአንዳንድ ሰዎች እጅ ወድቆ ስለነበረ ይሄ ያንተ መጽሐፍ ነው አንተ ያሰራጨኸው ነው አሉኝ። በእርግጥ ከማን እንደተቀበሉት አላወቅኩኝም። በኋላ ላይ ክስ ተደረገ። ከቤተክርስቲያን እንድወጣ ደብዳቤ ማለት ያንን ነገር እንድመሰክር እንዳብራራ ሞከሩ። አብራራው ግን ደብዳቤ መጽሐፍ ሞከሩ። ያው እኔም ለተወሰነ ጊዜ ሩመሩ ስለነበረ በሞብ ነው በጅምላ ስለሆነ ነገሩ የሚሆነው ቤት ተቀመጥኩ ማለት ነው። በኋላ ላይ ግን ከዚህ በፊት አገለግላቸው የነበሩ ወንድሞች እዛ ቤተክርስቲያን ውስጥ የነበሩ ቤት ከምትቀመጥ ለምን አታስተምረንም አሉኝ። በዛው ቤተሰብ ቤት ባለሁበት ወደ 17 ዲያቆናት ከቤተክርስቲያኒቱ እየመጡ ይማሩ ነበር እኔ ጋር። ከጳጳሱ ያው በቀጥታ እንድወጣ እና እንደዚህ እንድገለል አልፈለጉም። ግን በዙሪያ የነበሩ ሰዎች አልፈለጉም። በተለይ እንዳልኩ ቅድምም ማህበረ ቅዱሳን ከመጀመሪያ ጀምሮ ክትትል የማድረግ ስራ ስለነበረ የሚሰራው ያ እንዲሆን አልፈለገም። በዛ በነበሩ ተወካዮቹ አማካኝነት ነገሩ እንትን እንዲል ፈልጎ ነበር፣ አደረጉት እና እኔ ያንን መጽሐፍ ለብዙዎች ከዛ በኋላም የማሰራጨት እድል አገኘሁኝ። ብዙዎቹ ዲያቆናቶችም ይህንን መጽሐፍ አንብበው ነው ወደ ወንጌል እውነት የመጡት እና 17 ዲያቆናት እንግዲህ በኋላ እኔም በቀጥታ ነገሩ ሄዶ በአቡነ ስቅኤል ያኔ እንግዲህ ጸረ ተሐድሶ ኮሚቴ ከጠቅላይ ጽሕፈት ቤት ጀምሮ እስከ ሰበካ ጉባኤ እስከ ታች አጥቢያ ድረስ ተዋቅሮ ነበር እና ይሄንን እንቅስቃሴ ለቤተ ክርስቲያን የመጣ እድል ነው፣ ለቤተ ክርስቲያን የመጣ በረከት ነው። ቢቻልና ተጠቅማበት ቢሆን አሁን የምናየውን ምስቅልቅል ሁሉ አናይም። ቤተ ክርስቲያን ራሷን የምትገመግምበት የምታይበት የእግዚአብሔር ቃል ነው እየተሰበከ የነበረው። ይሄ ቃል ላይ ሰው በግለሰብ ደረጃ ካልቆመ እንደ ቤተ ክርስቲያን ይህንን ማንጸሪያ አድርጋ ካልያዘች መመሪያዋን ከተዎች ወዴት እንደምትሄድ ያው ይታወቃል። እና ቤተክርስቲያን የተመሰረተችው ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ የምናነበው ለጴጥሮስ ጌታችን ኢየሱስ የተናገረው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በሚለው እውነት ላይ ነው። እና ክርስቶስ የሕያው እግዚአብሔር ልጅ ነው ብላ የምታምን የምታስተምር ቤተክርስቲያን ክርስቶስን መግፋት አልነበረባትም። አሁን እኛ እንደተገፋን ይታሰብ ይችላል። ግን ቤተክርስቲያን ክርስቶስን ነው የገፋችው። በመጽሐፍቶቿ ክርስቶስን ነው የገፋችው። በትምህርቶቿ ክርስቶስን ነው የገፋችው። እና የስብከት ዋና ማዕከል ክርስቶስ ነው። ዛሬ ስብከተ ወንጌል መምሪያ ያለ በቤተክርስቲያኒቱ፣ ግን ክርስቶስ ነው ወይ የሚሰበከው
መድረኩ ብለን ብናስብ በየአውደ ምሕረቱ ብለን ብናስብ እንደዛ አይደለም። ክርስቶስ የተገፋበት ነው እና ያንኑ ደግሞ በመጽሐፍቶች ለማጽደቅ ያንኑ በሚዲያቸው ለማጽደቅ ያንን ስህተት እውነት ለማስመሰል የሚጥሩ ደግሞ ቤተክርስቲያን ውስጥ አሉ። ችግሩ እሱ ነው እና ቤተክርስቲያኒቱ ለልጆቿ ትክክለኛ ዳኝነት እንደሰጠች አናምንም። እኛ ማለት አንዱን ባዳ አንዱን ልጅ አድርጋ ነው እንደምትቆጥር ያየ ነው በዛ ውስጥ ማለት ነው። እኛ እንግዲህ እንዳልኩት ከልጅነት ጀምሮ እስከ እውቀት ሌላ ማቀው የለም። እኔ ያሳደገችኝ ያስተማረችኝ እሷ ናት። በቤተክርስቲያኒቱ በጀት ነው የተማርኩት። ቤተክርስቲያኒቱ እንድጠቅም እንዳገለግል ትምህርቴ ኦርቶዶክሳዊ እንደሆነ ነው ማምነው፣ መጽሐፍ ቅዱሳዊ እንደሆነ ነው ማምነው እና እንደዛም ነው ደግሞ እውነታው። የቤተክርስቲያኒቱ የተለየ ትምህርት ከመሰረተ እምነቷ የተለየ ትምህርት አይደለም እያስተማርኩ ያለው እና ያንን ፕሮሞት የሚያደርጉ የሚያቀናጁ አካላት በቤተክርስቲያኒቱ ውስጥ ይሄንን ግፊት የሚፈጥሩት ጸረ ተሐድሶ ኮሚቴውን በማስተባበር የሚመሩ የነበሩትን እንደ ሸልማ እንደውም በአመታዊ የሰበካ ሪፖርት ይሄ በየአመቱ የርክበ ካህናት የሚደረገው እንትን ላይ መሸለሚያ ሆነ ማለት ነው። ይሄን ያህል አባረር ያለው እየተባለ ሪፖርት እየቀረበ እንደ ጥሩ ነገር እየተቆጠረ የሚያሸልም ሆነ ማለት ነው እና ማንም ተራ ግለሰብ ተሐድሶ ነው ብሎ የሚያስበውን ሰው ለማባረር እድል ከፈተ። ያም ብቻ አይደለም እንግዲህ እስከዛ ድረስ እኛ ተሐድሶ ነን ብለን አናስብም። እውነታው ማለት ነው እዛ ቤተክርስቲያን ውስጥ እያለን ተሐድሶ እንደዚህ መሆኑን በግልጽ ያየ ነው። ያው ኦልሬዲ ነገሩ እየገፋ ስለመጣ ነው። ግን እንደ ጥቅል እዛ ውስጥ የነበረው ሂደት በየአጥቢያው በሲኖዶስ ይወሰን የነበረ ነው። አንድ ግለሰብ ሲወገዝ በሲኖዶስ ተመርምሮ ታይቶ ነው የሚወገዘው። ያንን ሂደት አቋርጠው አበላሽተው እያንዳንዱ ግለሰብ አገልጋይ በአንድ ሊቀ ጳጳስ እንዲወገዝ በቀጥታ አቶ እንዲባል ስልጣነ ክህነቱ እንዲያዝ እንደዛ ነበረ ሲደረግ የነበረው እና በዛ አማካኝነት ግፊት ስለነበረባቸው አቡነ ሕዝቅኤልም እንደዛ እኔን ጨምሮ ሌሎቹንም የማውገዝ ነገር አደረጉ በቀጥታ ማለት ነው። ሲኖዶስ ይሄንን አፕሩቭ ያድርገው አላውቅም። እና እንግዲህ ይሄንን የሚያስተባብሩ አሁን በትምህርት በምን የሚጽፉ አካላት በቤተክርስቲያኒት ውስጥ አሉ። በጣም መጽሐፍ እናውቃለን የሚሉ የሚያስተምሩ ማለት ነው። ከዚህ ቃል ጋር ግን በብዙ የተፋቱ ይሄንን ቃል የገፉ እና መምህር አግዛቸው የተቀበረ መክሊትን አሁን በዚህኛው ዙር ሲያሳትም በተለይ ለመድሎተ ጽድቅ ከተሰጠ ምላሽ ጋር እና መድሎተ ጽድቅ ማለት መጽሐፍ ስላለብን መጽሐፍ የለብንም። እውነታው የግድ ጸሐፊ ነው ለመባልም መጽሐፍ የለበትም። የእግዚአብሔርን ቃል ሁልጊዜም ማዕከል ያደረገ እግዚአብሔርን ከመፍራት የመነጨ ሰውን የሚጠቅም ሆኖ መቅረብ አለበት እና ተሐድሶን ለመተቸት እንቅስቃሴውን ለመተቸት ይሄ የተነሳውን ጥያቄ እንደው ምንም የለም ለማስባል አይነት በሚመስል ሁኔታ የሚጽፉ ሰዎች አሉ። አሁንም ግን ዚቅን ተሸክመው ያሉ ማለት ነው። አሁን በየሚዲያው የምናየው ነገር አለ። እውነታው ትችት ሆኖ ቤተክርስቲያኒቱን የሚያጥላሉ የሚመስሉ ነገሮች እኔ እንደዛ እንዲቀርብ ፍላጎት የለኝም። በዛ አይነት ሁኔታ ቤተክርስቲያኒቱ እንድትጠለጠል ፍላጎት የለንም። በዛ መንገድም እስካሁን አላገለገልንም። ቤተክርስቲያኒቱ እንድትለወጥ ባለ ስሜት እንድትቀየር ማለት ምን ማለት ነው? እንድትለወጥ የሚለው ሐሳብ እንደው በሌላ መንገድ እንዳይተረጎም ወደ እግዚአብሔር ቃል እንድትመለስ ወደ መሰረቱ እንድትመለስ ወደ ሐዋርያት ትምህርት እንድትመለስ ካለ ናፍቆት ብዙ በረከት አለ ቤት ውስጥ። ግን ያንን በረከት ማይጠቅም ትምህርት ይዞት አሳስሮ ያለው ማለት ብዙ ትምህርቶች አሉ የሚጠቅሙ ሁሉ ይወገድ ሁሉ ይጣል እያልንም አይደለም። ግን ቤተክርስቲያኒቱ ወደ እግዚአብሔር ቃል መመለስ አለባት። ህዝቡ የእግዚአብሔርን ቃል በማወቅ ወደ እረፍት መምጣት አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ያደረገውን ነገር ሰዎች ማወቅ አለባቸው። ሙዳየ ምጽዋት ውስጥ ሳንቲም ከቶ ጧፍ ገዝቶ አስራት አውጥቶ የእግዚአብሔር ቃል በአግባቡ ሳይሰበክለት
ወደ ዘላለም ጥፋት መሄድ እጅግ በጣም ያሳዝናል። ሰው ክርስቶስን ካላወቀ፣ የእግዚአብሔር ልጅ ካላወቀ፣ መድኃኒቱን አዳኙን ካላወቀ ከእግዚአብሔር ጋር ሊታረቅበት የሚችልበት መንገድ የለም። እግዚአብሔር አንድያ ልጁን የላከው ሰዎች በክርስቶስ አምነው የዘላለም ሕይወት እንዲያገኙ። ለዚህ ነው ሐዋርያ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያንን የሚለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የሚለው። ስለዚህ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው ክርስቶስ መሰበክ አለበት በትክክል። እንደዚህ አይነት ሐሳቦች ሊቀርቡ ይችላሉ። ክርስቶስ ይሰበካል። ክርስቶስን ከልጅነታችን ጀምሮ ነው የምናውቀው። በ40 ቀናችን በ80 ቀናችን ነው ይህንን የምናውቀው የሚሉ ነገሮች አሉ። እውነታው ስለ ክርስቶስ ማወቅና ክርስቶስን ማወቅ የተለያዩ ናቸው። እግዚአብሔር ምናብ አይደለም፣ የሚኖር ነው። እግዚአብሔር የሚኖር ሕይወት ነው። ከሱ ጋር በትክክለኛ መንገድ ደግሞ ለመገናኘት ይሄንን ቃል በደንብ ማወቅ ያስፈልጋል። ከእግዚአብሔር ጋር በደንብ ለመገናኘት ሐሳቡን፣ ፍቃዱን የተገለጠበት የእግዚአብሔር ቃል በደንብ ተገልጦ መነበብ አለበት። ሰዎች የእግዚአብሔርን ሐሳብ፣ የእግዚአብሔርን ምክር በአግባቡ እንዲያደርጉ፣ ከእግዚአብሔር ጋር እንዲታረቁ፣ እግዚአብሔርን እንዲኖሩ ይሄንን ቃል በአግባቡ መረዳት አለባቸው። ይሄንን ቃል በአግባቡ ማስተዋል አለባቸው። ምክንያቱም ቃሉ ሐሳቡ፣ ፍቃዱ፣ ምክሩ የተገለጠበት ነው። ይሄ በየአደባባዩ በየአውደ ምሕረቱ እስካልተሰበከ ድረስ ሰዎች እውነተኛውን የእግዚአብሔርን ቃል አውቀናል፣ ተረድተናል እንዴት ሊሉ ይችላሉ? ይሄ የእግዚአብሔር ቃል መሪ ብርሃን ነው። ሰዎችን ወደ እግዚአብሔር የሚያደርስ መሪ ብርሃን ነው እና በቃሉ ውስጥ እግዚአብሔር ለእኛ ያለው ፍቅር ተገልጧል። ሰዎችን እግዚአብሔር እንዴት እንደሚቀበል መስመሩን ገልጧል። እና ይህንን መምህር አግዛቸው በአግባቡ በዚህ በተቀበረ መክሊት ውስጥ በደንብ አሳይቷል። መርለተ ጽድቅንም በተመለከተ የቀረበው መንገድ ይህንን የእግዚአብሔር ቃል ለማጠልሸት ሰዎች እንዳያነቡ ወደዚህ እንዳይቀርቡ በሚያደርግ መንገድ የቀረበውን ትችት፣ ሙግት በሚመልስ ሁኔታ ነው የቀረበው። ሰዎች ወደ እግዚአብሔር ቃል ካልቀረቡ ሕይወት አያገኙ። ኦርቶዶክሳዊነት የሚለካበት ዋነኛው መስፈርት ለእግዚአብሔር ቃል ያለን ታማኝነት ነው። ለእግዚአብሔር ቃል ያለን ታማኝነት ነው። ምን ያህሎቻችንን ይሄንን ሳንሸራርፍ ሳንቆራርጥ ለመስበክ የምንታትረው? ቤተ ክርስቲያኒቱ እኮ እስከየት ድረስ እንደሄደች አይተናል። እና ይህንንም ደግሞ ያደረጉ አካላት አሉ አሁንም ድረስ። በ2000 ዓመተ ምህረት የታተመው ያ መጽሐፍ የእግዚአብሔርን ቃል ሰዎች በአግባቡ ተረድተው ወደ እውነት እንዳይመጡ የኛ መጽሐፍ ቅዱስ የነሱ መጽሐፍ ቅዱስ በሚል ሰዎች የእግዚአብሔርን ቃል እንዳያውቁ ምን ያህል ርቀት እንደተካሄደ ማለት ነው። ይሄንኑ ጭምር ፕሮሞት የሚያደርጉ አካላት መጽሐፍ እየጻፉ ወደዚህ እውነት ሰዎች እንዳይደርሱ ይከላከላሉ። እና ለነዚህ ሰዎች መልስ በሚሆን መንገድ ደግሞ የእግዚአብሔርን ቃል ሰዎች እንዲያነቡ አሁንም ተሻሽሎ ከ25 ዓመት በኋላ የተቀበረ መክሊት እንደገና መጥቷል። እና እኔ አሁን እንደ እውነታው ብዙ ፍሬ አፍርተናል። እግዚአብሔር በዚህ መጽሐፍ ብዙ ስራ ሰርቷል። ደግሞ በአገልግሎታችንም ብዙ ሰዎች አይናቸው ተገልጧል። የእግዚአብሔርን ቃል እንዲያውቁ፣ ቤተክርስቲያናቸው እንዲወዱ አሁንም ደጅ ነው እየጠበቅን ያለ ነው። ቤተክርስቲያኒቱ እንድትታደስ እንድትለወጥ ጥሪ ነው እያስተላለፍን ያለ ነው። ሌላ ፍላጎት መሻት የለንም። በዚሁ ምክንያት ብዙ ዋጋ ተከፍሏል። በዚሁ አገልግሎት ዛሬም ብዙ ሰዎች አሉ ይሄንን እውነት ሰምተው ቤተክርስቲያን ከዛሬ ነገ ይሄንን ሰምተው አድምጠው በራቸውን ከፍተው መጽሐፍትን መርምረው አይተው የሚወገደውን አስወግደው ቤተክርስቲያን በትክክለኛው መንገድ ላይ ትራመዳለች ብለው የሚጠብቁ የሚጸልዩ ብዙዎች ወንድሞች አሉ፣ በየስፍራው እህቶች አሉ። እና ይሄን የተቀበረ መክሊትን የሚያነቡ የሚሰሙ የቤተ ክርስቲያን መምህራን አሁን ስፍራው ላይ ያለው የሊቃውንቱ ጉባኤው ሲኖዶሱ በቁም ነገር ማየት አለበት። አንዳንድ ጊዜ ከረፈደ በኋላ መተን ነገሩን ለማስተካከል ብንሞክርም ትርጉም አይኖረው። እንደ ቤተክርስቲያኒቱ እንድትቀጥል
እግዚአብሔር አንዳንድ ነገሮችን በፍርድ በሚመስል መንገድ ነው የሚሆነ ያለው። አጠቃላይ የሚመስል እንደዛ የሚመስል ነው እና ቆም ብሎ ማሰብ ያስፈልጋል። ለምንድን ነው ይሄ እየሆነ ያለው? ለምንድን ነው ይሄ እየተደረገ ያለው የሚለው በቤተ ክርስቲያኒቱ ውስጥ የተሰገሰጉ እግዚአብሔርን የማያከብሩ ማናቸውም መጽሐፍቶች፣ ትምህርቶች በእግዚአብሔር ቃል ተመዝነው ወደ ቤተ ክርስቲያኒቱ ምእመናን ወደ ሁሉም እንዲወርድ የተቀበረ መክሊት በጣም ትልቅ አስተዋጽኦ ስላለው ሁሉም ቢያነበው ቢያየው በጣም አስፈላጊ ነው። እንደ ማህበራት ህብረትም ከዚህ በፊት ተሐድሶ ዘኦርቶዶክስ የእምነት መግለጫ ወጥቷል። ሄደው አይተውታል። ያም ብቻ አይደለም። ከዛም በኋላ ሙጉት ዘምስለም ሊቃውንት ጉባኤ ተብሎ እንደገና ሊቃውንት ጉባኤ ጽፎ እንደገና ተልኳል። መልካም ጅምሮች ናቸው። ግን የበለጠ ጉዳዩን የማየት ጉዳዩን የመመርመር ጉዳይ እንዲኖር ጥሪ እናስተላልፋልና የተቀበረ መክሊት ለዚህ ትልቅ ድርሻ አለው። ሌሎችም መጽሐፍቶችንም አግዝ ጽፎልናል። እግዚአብሔር ይባርከው። በጣም በህይወታችን ውስጥ ብዙ ለውጥ ያመጣ መጽሐፍ ነው። እግዚአብሔር ይባርክ ቄስ በኃይሉ። የዚህ መርሃ ግብር መዘጋጀት ዋነኛ ዓላማው ቤተክርስቲያን ድርሻዋ ህያውን እውነት መግለጥ፣ ለሰው ልጆች ይህንኑ ማሳየት ነው። በዚህ አገልግሎት ውስጥ በዚህ መጽሐፍ ውስጥም የተገለጠው ወደ ህያው ቃል ወደ እውነተኛው ቃል ቤተክርስቲያን መለስ እንድትል ወደ ያዘችው እውነት እንድትመለስ ፊቷን ዘወር እንድታረግ ይሄም መጽሐፍ ወደዚህ ህያው ቃል ሰዎች ዘወር እንዲሉና እውነታውን እንዲመረምሩ የሚያደርግ ነው። አዲስ ሌላ የተሰራ ነገር የለውም። ይህንኑ ነው የምንናፍቀውም። የዚህ መርሃ ግብር መዘጋጀትም ዓላማው ቤተክርስቲያን እውነት ለመናገር መጽሐፍ ቅዱስን ለምእመኖቿ ለማብራራት ለመግለጥ ህያውን እውነት ለማስተማር በስርዓት የሰራቻቸው ብዙ እውነታዎች እንዳሉ ይታወቃል። ኢቭን ካላንደሮቻችንን ሁላ በሚመራ መንገድ አስተካክላለች። ግን ያ ህያው እውነት የሚገለጥበትና ህያው ወደ ሆነው እግዚአብሔር በሚያቀርብ መንገድ የመግለጡ ነገር እንዲመጣ የመናፈቅ ጉጉት ነው ያለን እንጂ በቅርቡ እንደሚደረገው በዚህ አጋጣሚ እናነሳለን። አሁን ሚያዝያ 18 እና 19 የስብከተ ወንጌል ቀን በሚል ይከበራል። እንዲህ ባለ መንገድ ሳይሆን ከዓመት እስከ ዓመት የቤተ ክርስቲያን ድርሻዋ ኢየሱስ ክርስቶስን በዚህ እውነተኛ ቃል ማሳየት ነውና ያን ህያው እውነት በየዕለቱ እየገለጠ ሰዎች ከጨለማ ወደ ብርሃን እንዲመለሱ የማድረግ ሚና እንዲኖራት ጭምር ነው የመጽሐፉም ዓላማ። እኛም የዚህ መርሃ ግብር መዘጋጀት ዓላማ ቤተክርስቲያን ወደዛ ህያውነት ጠጋ እንድትል ወንድማችን እንደገለጠው እኛም አይኖቻችንን ወደዛው ያለ መንቀል የምናየው ህያው ለውጥ እንዲመጣ እንደተባለው ለውጡ ወደ ያዘችው እውነት እንድትመለስ እንጂ አዲስ ነገር ሌላ ማንነት እንዲኖራት በማሰብ እንዳልሆነ ለመግለጥ እንወዳለ። እግዚአብሔር ይባርክ። ስለነበረን ጊዜ እግዚአብሔር ስሙ የተባረከ ይሁን። የመጨረሻ ጥያቄ መሪጌታ እዚህም ላይ እነካክቶታል ቄስ በኃይሉ። አንዳንዶች በተለይም ደግሞ የሊቃውንት ጉባኤ መጽሐፈ ዚቅ ላይ የተነሱ ስህተቶች ታርመዋል ይላሉ፣ ያነሳሉ። እንደው መሬት ላይ ይታያል። ይሄ ማለት የታረመው ነገር በእርግጥም ታርሞ ተቀምጧል። ይሄንን የማየት እድል ነበሮት? የመጨረሻ ጥያቄን ይሄን ላድርገው። እውነት ታርሟል ወይ? እነዚህ በትምህርት ቤት ውስጥ ያሉ ሰዎችን ሊለውጥና ወደ ህያውነት ሊያስጠጋ በሚችል መንገዱ የታረሙ ነገሮች እንዳሉ ያዩበት ሁኔታ ካለ እሱን ይገልጡልኝ። እግዚአብሔር ይመስገን። ወይ ፍንክች ነው የሚባለው። አንዳንድ ሰው ከሆነ አቋሙ እምቢ ሲል ወይ ፍንክች ነው። እንደውም አዲስ ነገር ነው እየተጨመረ የሚሄደው እንኳን ሊታረም ምክንያቱም አሁን አንዱ ችግር መጽሐፈ ዚቅ በአሁኑ ታይም የአንድ ግለሰብ ንብረት በአሁኑ ታይም ማለት ነው። ምክንያቱም ይሁን ዝክረ ቃል ይባላል። ይህ ዝክረ ቃል ከመጋቢ አእላፍ ሄኖክ ወልደ ሚካኤል ያቋቋም ምስክር ጎንደር ነው የሚለው። ስለዚህ የዚህ ዋና ባለቤት እንኳን ማን ነው ብለን አሁን እዚህ ጋር እንኳን ብንገባ አሳታሚውን ስናይ ልጃቸው ናት። ቀጥሎ ደግሞ አሁን የንታ ክቡር የሚባሉ ያቋቋም ማስመስከሪያው እሳቸው እና የሚገርማቸው እንደውም በዚህ በዳር ሌላ ወርሃ ባሎች ሌላ ነገሮች እና ምንድነው የሚደረገው? ውጭጭ ነው። እዚህ ነው የሚወጣጣው የከሌ ለከሌ ማለት ነው። ቅድም እንዳልነው እንደገና ማበላሸት ማለት ነው እንጂ እንኳን ሊታረም። በነገራችን ላይ
ይሄ አቋቋም በ16ኛው መቶ ክፍለ ዘመን በአፄ ኢያሱ አዲያም ሰገድ ዘመን የተጀመረ። ይሄ ጅማሬ በጣም ብዙ ዓመት ያስቆጠረ ስለሆነ አሁን በአንድ ጊዜ ይህንን ይስተካከላል የሚለው አይቻልም። ምክንያቱም አሁን እዚህ መጽሐፍ ላይ እንኳ የሚገርማችሁ የእንታ ክቡር እንኳ ሌላ ሀሳብ ጨምረው ለማስበለጥ ሌላ መጽሐፍ ይዘው መጣው። የመጀመሪያው ባለ ንብረት ባለ ድርሻ አለ። እሳቸው ደግሞ እንደገና ጻፉና በእንትላቸው ባላቸው እንትን ተጠቅመው ማለት ነው ሌላ ጨምረው ነው ይዘው የመጡ። ያ ማለት የተሳሳተ ነገር ጨምረውበታል። ግን ሀሳቡ እንኳን ሊታረም እንኳን ወደ ሊቃውንት ጉባኤ ሄዶ ሊታረም ቀርቶ አንደኛ መጽሐፉ የግለሰብ ከመሆኑ የተነሳ ንብረት ነው፣ ገንዘብ ማስገኛ እንጂ እዚህ ጋር ያለው ነገር ይስተካከል የሚለው የማንም ጉዳይ አይደለም። ስለዚህ ይህን ያክል ጊዜ ከመቆየቱ የተነሳ በአንዴ ለማስተካከል ገና ያልሆነ ነው። ግን ደግሞ እኛ አሁን እንደምናየው ፍንጮች አሉ። ለምሳሌ በባለፈው ኒቅያ ጉባኤ በሚባለው ላይ ብዙ ነገሮች እንደተነሱ ሰምተናል። ፓትርያርኩ ሳይቀሩ መጻሕፍቶቻችን ብዙ ችግሮች አሉባቸው ብለው ቃል በቃል ይህን ተናግረዋል። እና ምን ይሁኑ ይታዩ፣ ይመርመሩ። እንግዲህ ምናልባት በሂደት ላይ ከሆኑ ቴንኪው የእኛም ጥያቄ እሱ ነው። አለዚያ ግን እንግዲህ ቅድም የሚያነሳኋቸው ጳጳስ ለምሳሌ እንደዚህ እስከ መቼ ነው ይህ የምንለው? ግን እነሱ አሁን ማለት ይጀምሩ እንጂ ሊቃውንቱ ግን ወይ ፍንክች አይሉ። ምክንያቱም ዜማቸው ነው መተዳደሪያ መኖሪያቸው የሚወጡበት የሚገቡበት ነው። ቤተክርስቲያኒቱ ጋር አብረው መዝለቅ የሚችሉት ይህን ሀሳብ እስካንጸባረቁና እስካዜሙ ድረስ ነው። ስለዚህ ከዚህ የተነሳ አንዱም አልታረመም። እንደሱ አይነት እስካሁንም ከዚህ ከመጽሐፉ አንድ ማስ እንዲሁም እየተጨመረበት ነው የኔ ጥያቄ። እና በዚህ አጋጣሚ ግን አባቶቻችን በእውነት እኔ ልጅ ነኝ፣ በጣም ትንሽ ልጅ። ከዛች ቤተክርስቲያን ቅድም እንደተናገርኩት 17 ዓመት ነው ዘመኔን ጊዜን የጨረስኩት። ግን እዛች ቤተክርስቲያን መውጣት አልፈልግም። ያቺ ቤተክርስቲያን የእግዚአብሔር የሆነች ቤተክርስቲያን ዝም ብላ አይደለችም። ለአባቶች የምነግራቸው እባካችሁን እኛንን መሰብሰብ አቅቷቸዋል። እኛን ለምንድን ነው እንደዚህ እኛ እኮ ለቤተ ክርስቲያኒቱ 17 ዓመት ያስተማረ ወንድሜን እኮ ከፍላ ዲግሪ ያስተማረችው እኮ ዝም ብላ አይደለም፣ ወንጌል እንዲያስተምር ነው። እኔ ወደ ወንጌል ስመጣ እኔን ማባረር፣ ከዚህማ ወደ ወንጌል ሽፍት ሳደርግ ማባረር ነው። ይህ ነው ትክክለኛው። እና በእውነት ነው የምላችሁ አባቶቼ፣ እኔ ልጅ ነኝ። እናንተን ልመክር ወይም ልጠይቅ የምችልበት መብት ባይኖረኝም በእግዚአብሔር ስም ነው የምጠይቃችሁ። እባካችሁን ይስተካከል እያልን እያነሳን ያለነው ሀሳብ ከእግዚአብሔር ቃል የተጣረሰውን እንጂ እኛ እየተሳደብን እየተራገምን አይደለም። ቤተ ክርስቲያኒቱ ትስተካከል የምንለውን ሀሳብ በአጀንዳ ነው ያቀረብነው፣ በእግዚአብሔር ቃል መዝነን በእግዚአብሔር ቃል ለክተን። ምክንያቱም እኛ የመዳን ጉዳይ ነው። ይህ ህዝብ እኮ መከራውን እኮ ነው እያያለሁ። በተለይ በዚህ በዘመናዊ ሚዲያ የተነሳ ሁሉም ግራ ተጋብቶ ነው ያለው። እና እስከ መቼ ነው እነርሱ ስለ ስልጣን፣ ስለ ገንዘብ ሲኖዶሱ ላይ እኮ ሁልጊዜ የሚነሳው ምን ያህል ብር መጣ፣ ምን ያህል ገንዘብ ተሰበሰበ እንጂ አንድም ቀን መጽሐፍን ለማረም ይህ መጽሐፍ ይስተካከል፣ ይህ መጽሐፍ ችግር ተገኝቶበታል፣ ልጆቻችን ጥያቄ አቅርበዋል የሚል አንድም ቀን ተነስቶ አያውቅም። ግን እኛ ሌላ ቦታ ናፍቀን ሌላ ስፍራ ፈልገን አይደለም። እኛ እያልን ያለነው ወገኖቻችን ባለን ዘመንና ባለን ጊዜ የአባቶቻችን የሐዋርያት ትምህርት ይከበር፣ ምን ወደ እውነት ይምጣ፣ የዘላለም ሕይወት የሆነውን ለሰዎች እናድርስ። የኛ ድርሻ እሱ ነው። እጃችን ላይ እግዚአብሔር ደም አስቀምጧል። ሰው በኃጢአተኛው ምክንያት ሊሞት ይችላል። ግን ያን ኃጢአተኛ ተመለስ ባለማለት ግን እግዚአብሔር እኛ ጋር ደም ይጠይቃል። ስለዚህ
ብዙዎቹ አሁን የኔ ደቀ መዛሙርት እንኳን ሊቀ ማንመንታ፣ ሊቀ ጠበብት፣ ሊቀ ማንመንታ ተብለዋል። ግን እሱ ነው ወይ እውነታው? በእውነት አባቶቼ፣ ጳጳሳት፣ ሊቃውንት ይህንን ሐሳብ እኛ ዛሬ ስናቀርብ ወንድማችን ባነሳው ሐሳብ ተነስተን በመጽሐፉ በነገራችን ላይ እቺ የቆየችቱ ናት። ሐዲሱ መጽሐፍ ግን ምናልባት እንዳይምታቱ እችኛይቱን እያሳየናቸው ስለቆየነ ተጽድቅ ጋር አይቀርበውን ይህ በጣም ተብራርቶ የተጻፈውና በደንብ ሊጠቅማችሁ የሚችል አንቡት፣ ሐሳቡን ውሰዱት። ይሄ ዝም ብሎ እንደ ጥንቱ የሚድበቀበቅ የለም። በነገራችን ላይ ብዙ አባቶች አሁን ጥያቄ እያነሱ አንድ ትልቅ አባት ጳጳስ ናቸው። በቅርቡ ምን ሲሉ ሰማኋቸው? እኒህ ወንድሞች፣ እኒህ መርጌቶች፣ እነዚህ ሊቃውንቶች የሄዱት እምነት ለመቀየር አይመስለኝም። እዚህ ጋር ያለን የአስተዳደር ችግር ነው። እኛ አስተዳደሩን ከላይ እስከታች ብናስተካክል እነሱ የማይመጡበት ምክንያት የለም። ይህ እንግዲህ ለእኛ ትልቅ የምስራች። ምክንያቱም እኛ ወደ ጉያችን፣ ወደ እቅፏ፣ ወደ ቤተ ክርስቲያን መመለስ እንፈልጋለን። ወጥተን ሩጠን ተባረን መቅረት አንፈልግም። አሁንም ቤተ ክርስቲያኒቱ ግን እንደሱ የሚሆነው የእግዚአብሔርን ቃል ስታነሳ፣ የእግዚአብሔርን ሐሳብ ስትዝም፣ የዘላለም ሕይወትን በልጁ ዘንድ ያለውንን እውነት ስታነሳ እና አባቶቼ ይህንን እውነት እንደው እኔ ያነሳሁትን ወንድሜም ያነሳውንን ሐሳብ በእውነት እንደ ልጅ ሳትቆጥሩ ሰምታችሁ በሲኖዶሳችሁ ቢስተካከል። እግዚአብሔር የዘላለም ሕይወት ሲሰጠን ልጁ ነው። ሕይወት ማን ነው? መንገድ ማን ነው? እውነት ማን ነው? እውን ከዚህ የወጣ ትምህርት ግን እኛ እያነሳን ነው። እውን እሱ ነው ጥያቄው። ስለዚህ እባካችሁን ወንድሞቼ መምህራን መጽሐፉን እንዲያነቡ፣ በተለይ ደግሞ በዚህ በአሁኑ በሳይንሱ ምን ይባላል ኮፒ ሊንክ ሸር ላይክ አድርግ ይባላል ላይ አሁንም ምን እላለሁኝ በፕሮቴስታንቱ ያሉ ወንድሞች መጽሐፉን ለማያገኙ ሰዎች ይህን ምን ያድርጉ? ሸር ያድርጉ። እየገዙ ያድርሱ። እየገዙ ምን ይሆኑ? ይስጡ። ወንድማችን አሳትሟል፣ ግን በነፃ ለመስጠት ግን የሚችልበት አቅም የለው። ስለዚህ ይህን መጽሐፍ እየገዙ ደግሞ እንደኛ እኛ ዛሬ እዚህ የተቀመጥነው እኛ ዛሬ ስለ ክርስቶስ እውነት የምንናገረው ያለንን ክብር ያለንን ሁኔታ ትተን የምናወራው ለምንድን ነው? አንድ እውነት ስለገባን እዚህ ጋር እኛ የተገኘ ነው በዚህ ምክንያት ነው። ስለዚህ ሌሎችም መምህራን፣ መርጌቶች፣ ካህናቱ፣ ጳጳሳቱ እንዲመጡ ከተፈለገ ይህንን መጽሐፍ እየገዙ ሸር ያድርጉ። ይህንን ሐሳብም ለብዙሃኑ ሊቃውንቱ፣ ጳጳሳቱ፣ ካህናቱ እንዲያዩት እድሉን ይፍጠሩ ነው ብዬ መልእክት ማስተላልፈው። ስለ ሁሉ ነገር እግዚአብሔር ይክበር። እንግዲህ ይህ ነገር አንድ ቀን ተስተካክሎ እኛም ወደ ቤታችን የምንመለስበትን ቀን ነው እየናፈቅን ያለነው። በእውነት ነው የምላቸው አባቶቼ፣ ይህ ሽንገል አይደለም። ምክንያቱም እኛች ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን እንደሆነች ነው ምናምን እንጂ እንዲሁ እናንተ እንደምታስቡት ልናዋረዳት ልንከሳት አይደለም። ያነሳነውን ሐሳብ በእውነት እዩት እስኪ። እውነት ነው ወይ? ከእግዚአብሔር ሐሳብ ጋር ይሄዳል? ከዚህ አንጻር ተመልክታችሁ አደምጡን፣ እንደምትሰሙን፣ ሐሳባችን እንደምትቀበሉን ተስፋ እናደርጋለን። ሁሉንም ክብሩን ለእግዚአብሔር እንሰጣለን። አሜን። ምርጌታ እግዚአብሔር ይባርኮት። ከማጠቃለያው ጭምር ስለሰጡ በስተመጨረሻ ቄስ በኃይሉ የማጠቃለያ መልእክት እንድታስተላልፍ እድል ሰጥቼ እንጠቀልላለን። ያው እግዚአብሔር ስም ይመስገን። አጠቃላይ ከተከበረ መክሊት መጽሐፍ ጋር የተያዘ ስለሆነ ዛሬ ያሳለፍ ነው እንግዲህ የተነጋገር ነው። የተከበረ መክሊት ለብዙዎች አይን መገለጥ ወደ ክርስቶስ ወንጌል ሰዎች እንዲዞሩ በማድረግ
ብዙ አስተዋጽኦ ያደረገ መጽሐፍ ነው። አሁን እንግዲህ 25ኛ ዓመቱን ይዞ ደግሞ በአዲስ መልክ ተዘጋጅቶ መጥቷል እና እዛ ላይ በዋናነት ለመድሎተ ጽድቅ ከተሰጠ ምላሽ ጋራ መጽሐፍ ከተሰጠ ምላሽ ጋራ ተያይዞ ነው የቀረበው እና ይህንን መጽሐፍ ሁሉም ሰው ቢያነበው በጣም ይጠቀምበታል። በተለይ ኦርቶዶክሳውያን ወገኖቻችንን ይህንን መጽሐፍ እንዲያነቡ እናበረታታለን ማለት ነው፣ እንዲያነቡት። በጥቅል እዚህ መጽሐፍ ውስጥ የተነሱት ሐሳቦች ለብዙ ዘመናት እንደ ቤተ ክርስቲያን ጥያቄ ሆነው የቆዩ እንግዲህ ይሄ አሁን የተሐድሶ እንቅስቃሴ ዛሬ አይደለም መነሻው። አሁን በቅርብ ባሳተመው መጽሐፍም አፄ ዘርዓ ያዕቆብና ደቂቀ እስጢፋኖስ በሚለው መጽሐፉም የደቂቀ እስጢፋኖስን ተጋድሎ አሳይቶናል እና የተሐድሶ ጥያቄ ዛሬ እዚህ በቅርብ የተጀመረ ሳይሆን በቤተ ክርስቲያኒቱ ቆየት ባሉ ጊዜያቶችም ጥያቄው የነበረበት እንደሆነ በደንብ አሳይቶናል በዛ መጽሐፍ። ስለዚህ በዚህ መጽሐፍ እነዚህ የቆዩ ጥያቄዎችን መመለስ የቻለ ደግሞ አብዛኛውን የቤተ ክህነት ሰው በሚያውቀው በሚረዳው ቋንቋ የቀረበ መጽሐፍ ስለሆነ ቢያነበው ይጠቀምበታል። ቤተ ክርስቲያኒቱ ሁልጊዜም ይሄንን ማሰብ አለባት። አሁን እንደ ተቋም ስናወራ እንግዲህ እንደ ቤተ ክርስቲያን ተቋሙን ጥቅል እንትኑን አይደለም እያወራን ያለ ነው። መሪዎች አሉት፣ ጳጳሳት አሉ፣ ሲኖዶስ አለ፣ ሊቃውንት ጉባኤ አለ። ከዛም በኋላ ደግሞ ሀገረ ስብከቶች አሉ፣ ጳጳሳቶች የሚመሯቸው እና እየወረደ ወርዶ ደግሞ ሰበካ ጉባኤ ድረስ ታች አጥቢያ ሰበካ ጉባኤ አለ። ለብዙ ዘመን ቤተ ክርስቲያኒቱ በግብፃውያን ኮፕቶች ሞግዚትነት ስር ነው የነበረችው። እንግዲህ የ100 ምናምን ዓመት ዕድሜ ነው ያላት። ከአፄ ኃይለ ሥላሴ ጋር ተያይዞ አቡነ ባሲሊዮስ ናቸው የመጀመሪያው ፓትሪያርክ እና ከዛ በኋላ ነው ብዙ ነገሮችን የማጠናከር መልክ የማስያዝ ጉዳይ የመጣው። ግን ያም ሆኖ የራሷ የሆነ ዩኒክነስ አላት ቤተ ክርስቲያኒቱ። አሁን ከሌሎች አሃት አብያተ ክርስቲያናት እንዲሁም ደግሞ ከምስራቃውያን የተለየ ነገር ነው ያላት። ኢትዮፒክ የሆነ አይደንቲቲ አለ። መሰረቱ ግን አሁን ዛሬ የምንናገረው ይሄ ነው። የእግዚአብሔር ቃል ይነሳ፣ ቦታው ላይ ይቀመጥ። ክቡር የሆነው የእግዚአብሔር ቃል፣ ባለስልጣን የሆነው የእግዚአብሔር ቃል ይከበር። ሰዎች ወደ እግዚአብሔር ቃል ይምጡ። ይሄ ቃል ስፍራውን ይያዝ። ካህኑ ወንጌል ብሎ ወንጌል ቅዱስ ብሎ ካነበበ በኋላ ዲያቆናቶቹ ሸፋፍነው ያሻልሙታል። ሙዳየ ምጽዋት ከኋላ እየተከተለ እየሰጠንም ቢሆን እንሳለመዋለን። ከዛ የዘለለ ተፍታቶ ይሰበክ፣ ይነበብ፣ ይነገር፣ ይታወጅ። በየመጽሐፍት ቤቶቹ ይሄ ይተረክ፣ በደንብ ይነገር። በየጉባኤያቶቹ ይሄ ይነገር። ከዜማ እውቀት የዘለለ መጽሐፍቶቹ በደንብ ይታወቁ። ዜማው በጣም አስፈላጊ ነው፣ ቤተክርስቲያን ብትጠቀምበት። ያንን መጽሐፍቶቹን በደንብ ደጋግመን እንድናስባቸው ሊያደርጉ በሚችሉ ሁኔታ ይቅረብ፣ ይጠቅማል። ግን ዋናው ይሄ ነው እና አግዛቸው በመጽሐፍ ውስጥ ይሄንን ነው ያሳየው። የተሐድሶ ጥያቄም ይሄ ነው። መሰረቱ ላይ ከቆምን በኋላ ስለ ሌሎች ጉዳዮች ማንሳት እንችላለን። ይህንን ገፍተን ግን ስለምንም ልናወራ አንችልም። የእግዚአብሔርን ቃል ጥለን ስለምንም ልናወራ አንችልም። ስለዚህ ጌታችን ኢየሱስ ክርስቶስ ያስተማረውን ሐዋርያት የሰበኩትን እውነት የዘላለም ሕይወት እናወራለን፣ እንናገራለን እና ይሄንን በመጽሐፍቶች ውስጥ ለገለጠው ላሳየው ላግዛቸው እግዚአብሔር ይባርከው ነው የምንለው። ደግሞ እናንተ እንድታነቡት እንድትጠቀሙበት እናበረታታችኋለን። ይሄ ለሁላችሁም ጥሪ ነው እና እንደ ሕዝብ ለምንጓዝበት ጉዞ ለምንሄደው ጉዞ ከእግዚአብሔር ጋር ሊኖረን ስለሚገባው ግንኙነት ይሄ መጽሐፍ የበለጠ እድል የሚሰጥ በተለይ ይሄንን መጽሐፍ እንድናየው እንድንረዳ ብዙ ሕዝብ ቁጥር ያላት ቤተ ክርስቲያን
ብዙ እንቅስቃሴ የምታደርግ ቤተክርስቲያን ከዚህ ተፋታ ምንም አይነት ትርፍ ጥቅም ያለው ነገር ማግኘት አችልምና ይሄንን በማየት ወደ እግዚአብሔር እውነት መመለስ እንድንችል ጥሪ እናስተላልፋለን። እግዚአብሔር ሕዝባችንን ይመልከት። እንደዛ ነው ጸሎታችን። እንደገና ለቤተክርስቲያን ተሐድሶ በር ይክፈትላት። ለአባቶቻችንም ደግሞ እውነታው ልብ እንዲሰጥ እግዚአብሔር ብዙ ተደጋጋሚ የተነገረ ስለሆነ እና ያንን እንዲያደርግ እግዚአብሔርን እንማጸነዋለን እና መጽሐፉን እየገዙ ያንብቡ። መጽሐፍቱ በብዙ ቦታዎች በየመጽሐፍት መደብሮች ይገኛል። ማግኘት የሚፈልጉ ካሉ ማግኘት ይችላሉ እና ይህን የተቀበረ መክሊትን እንድናይ እግዚአብሔር ስለረዳን መጽሐፉን እንድናየው እንድንወያይ እግዚአብሔር ስለረዳን እግዚአብሔርን አመሰግናለሁ። ተባረኩ። እግዚአብሔር ስም ብሩክ ይሁን። ቤታችሁ ቢሆንም በተቀበረ መክሊት ስም ወደ ድምፀ ተሐድሶ ቤት መጥታችሁ ይህን የመሰለ ግሩም ጊዜ የእግዚአብሔርን ዘላለማዊ ሐሳብ እንድናብራራ ፈቃዳችሁ ሆኖ ወደዚህ ስፍራ ስለመጣችሁ ጌታ አገልግሎታችሁን የእናንተን የሆነውን ይባርክ። የተባረካችሁ ሁኑ። እንግዲህ ይህንን መርሃ ግብር የምትከታተሉ ማንኛውም ሰዎች በእውነት በትሁት መንፈስ ሆነን በተለይ ደግሞ በዚህ ወቅት ይሄ መልእክት ወደ እናንተ በሚደርስበት ወቅት እንደ ቤተ ክርስቲያን ስርዓት ትንሣኤ የሚከበርበት የትንሣኤው የሚነገርበት ወቅት ስለሆነ ሕዝቡ እውነት ወደ ሆነው ቃል በመቅረብ እውነተኛ የሕይወት ትንሣኤ እንዲያገኝ ቤተ ክርስቲያንም የተመሰረተችበትን እውነት ገልጣ ዳግም ትንሣኤ አግኝታ ቅን በሆነ መንፈስ ይህንን ወጥ ተቀብላ ለሕዝቡ ለአገልጋዮቹ እውነተኛ ትንሣኤ እንዲሆን እየተመኘን በመጽሐፍ ቅዱስ ላይ ጳውሎስ በፊስጦስ ፊት ቀርቦ ስለ አገልግሎቱ ሲመሰክር የተናገረችዋን ክፍል አንብበን መርሃ ግብራችንን እናጠናቀቃለን። የሐዋርያት ሥራ ምዕራፍ 26፣ 22 እና 23ን እንደው በእውነት ትሁት በሆነ መንፈስ ይህንን ሐሳብ እንዳነሳን የመጽሐፉን ሐሳብ ከዚህ የዘለለ እንዳልሆነ ለመግለጥ ይገልጣል ብለን በማሰብ አነባዋለሁኝ። ይህንን መጽሐፍ ማግኘት የምትፈልጉ ወንድማችን በደንብ ተናግሮታል። ከስር ደግሞ አድራሻዎችን እናስቀምጥና በዛ መጽሐፉን ማግኘት የምትችሉበትን ሁኔታ የምናመቻች ይሆናል። እንዲህ ይላል የሐዋርያት ሥራ ምዕራፍ 26 22 እና 23 ከእግዚአብሔርም ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ስመሰክር እስከዚህች ቀን ድረስ ቆሜያለሁ ይላል። ነቢያትና ሙሴ ይሆን ዘንድ ያለውን የክርስቶስ መከራን እንዲቀበል በሙታንም ትንሣኤ ለሕዝብና ለአሕዛብ ብርሃንን በመጀመሪያ ሊሰብክ እንዳለው ከተናገርኩት በቀር አንድስ እንኳ የተናገርኩት የለም ይላል። ጳውሎስ በዚያ ፊት ያቀረበው ከነ ሙሴ ጀምሮ የተሰበከው አንድ ሕያው እውነት ለሕዝብም ለአሕዛብም የሚሆነውን መድኃኒት ከመናገር ውጪ አንዳች ያስተላለፈው ነገር የለም። በዚህ ስፍራ ቁጭ ብለን ያነሳ ነው የቤተ ክርስቲያን ተብላ የተጠራችበት ሕያው የሆነው መሰረቷ ክርስቶስን እንድትገልጥና ያንን ደግሞ እንድታንጽበት አደራ የተሰጣትን ሕያው የሆነውን የእግዚአብሔርን ቃል እንድታነሳና ዳግም ትንሣኤ እንዲሆንላት በማሰብ እንደሆነ እያሳሰብን በቀጣይ የተለያዩ መርሃ ግብራትን ይዘን እስክንቀርብ ስለነበረው ጊዜ ክብሩን ሁሉ ለእግዚአብሔር እንሰጣለን። መልካም ጊዜ